ሰላም እንዴት ናችሁ? ሰላም ነው። አብዛኞቹ ስልካችን ላይ ያሉ መተግበሪያዎች ወይም አፕሊኬሽኖች ድምጻችንን እየቀረጹ ለገበያ ማስታወቂያ እየተጠቀሙበት አይገርምም? ዛሬ ይህንን አደገኛ ባህሪ እንዴት ማስቆም እንደምንችል ወይም እንዴት በቀላሉ ማጥፋት እንደምንችል እና ግላዊነታችንን ወይም ደህንነታችንን እንዴት መጠበቅ እንዳለብን ደረጃ በደረጃ በዚህ ቪዲዮ ላይ እናያለን። ይህን ቪዲዮ እስከ መጨረሻው ተከታተሉት። እንዴት ነው የሚሰራው? ስልክህን ስትገዛ ወይም አፕሊኬሽኑን ስትጭን ተርምስ ኤንድ ኮንዲሽን ወይም ደግሞ ውሎችና ሁኔታዎች የሚለውን ሳታስብ አይ አግሪ የሚል ይመጣልሃል። አይ አግሪ ትለዋለህ ወይም እስማማለሁ ብለህ ስትጫን በዛን ጊዜ አፕሊኬሽኑ እንደተስማማህ እነዚህን ነገሮች ሪከርድ አፕሊኬሽንህ ሪከርድ እንዲያደርግህ እንደተስማማህ አድርጎ ይጭናል። ይህ ህጋዊ ነው። ነገር ግን ህጋዊ ቢሆንም የግላዊነት ወረራ ነው በማናውቀው ሁኔታ ማለት ነው። ስላላነበብን ቸላ ብለን ስለተዘናጋን በማናውቀው ሁኔታ ይህን ግላዊነታችንን ወይም ደህንነታችንን የሚጋፋ ነው ማለት ነው። የማህበራዊ ሚዲያ እና የፍለጋ መተግበሪያዎች ይህንን ፍቃድ ተጠቅመው ወይም አግሪ ብለን ስንጫን የማህበራዊ ሚዲያ መተግበሪያዎች ይህንን ፍቃድ ተጠቅመው አንተ ስለምታወራው ነገር መረጃ ይሰበስባሉ እና ያንን መረጃ ተጠቅመው ኢላማ የተደረገ ማስታወቂያ ያሳዩሃል ወይም የፈለጋቸውን ነገር ያደርጋሉ ማለት ነው። ይህ ህጋዊ ቢሆንም የግላዊነት ወረራ ልንለው እንችላለን። ታዲያ ይህንን ለማስቆም ምን ማድረግ አለብን? ያው በአይፎን እና በአንድሮይድ ስልክ እናያለን። አሁን ወደ ጉግል አሲስታንስ ድምጻችን እንዳይሰማ ወይም እንዳይቀረጽ ለማድረግ ቀጥታ ወደ ቅንብሩ እንሄዳለን። አሁን ለአይፎንም ለአንድሮይድ ስልክም በጉግል አሲስታንስ ላይ ድምጻችን እንዳይቀረጽ ማድረጉን በተግባር እናየዋለን ማለት ነው። በስልካችን አንድሮይድ ወይም አይፎን ላይ መጀመሪያ ላይ ጉግል መተግበሪያውን ከፍታለን። የጉግል አርማ ያለበት ባለ 4 ቀለም ጂአዶን በመጫን ከላይ በቀኝ ጥግ ያለውን የመገለጫ ወይም ጉግል በመከፍት ጊዜ ኢሜል የምከፍትባት ስሜን የመጀመሪያዋን ፊደል ስነካት በቀኝ በኩል ያለችን እነካለሁ። ከዛም ቅንብሮቹ ሲቲንግ የሚለውን እነካለሁ። ከዚህ ውስጥ ጉግል ረዳት ወይም ጉግል አሲስታንስ የሚለውን እንምረጥ። ይሄን መርጠን ከዛ ጫን እናድርግ። አሁን ጫን አድርገን አሁን እዚህ ውስጥ ብዙ አማራጮች እናያለን። አሁን አጠቃላይ ጄኔራል የሚለውን እንንካው። እሺ አሁን በስክሪኑ ላይ የምናየው ደግሞ ዲጂታል አሲስታንስ አፕ ወይም የስክሪን ፍለጋ ቅንብር። ይህ በጣም ወሳኝ ቦታ ነው። እዚህ ሁለት ሰማያዊ ማብሪያና ማጥፊያዎችን እናያለን። የመጀመሪያው አናላይዝ ኦን ስክሪን ቴክስት ይላል። ይህ ማለት የጉግል ረዳት በስክሪኑ ላይ የምናየውን ማንኛውንም ጽሑፍ ለምሳሌ የዜና ድረገጽ፣ ኢሜል ወዘተ ሌሎችን ነገሮች ማለት ነው እንዲቃኝና እንዲተነትን እንፈቅድለታለን። ይህ ረዳቱ ተዛማጅነት ያለው መረጃ ሊሰጠን ይችላል። ነገር ግን ግላዊነታችን ወይም ደህንነታችን ላይ ትልቅ ወረራ ነው ወይም ትልቅ ስጋት ውስጥ ይከተናል ማለት ነው። በስልኬ ምን እያነበብኩ እንደሆነ እንዲያውቅ ካልፈለኩ ይህን ቁልፍ አጠፋዋለሁ። ሁለተኛው ደግሞ አናላይዝ ኦን ስክሪን ኢሜጅ የሚል ይህ ደግሞ ከጽሁፉ የበለጠ በጣም አሳሳቢ። ረዳቱ በስክሪኑ ላይ የምናያቸው ምስሎች፣ ፎቶዎች፣ ማንኛውንም ነገሮች፣ ማስታወቂያዎች፣ ብዙ ነገሮችን ያነሳና እንዲተነትን ይፈቅድለታል ማለት ነው። ምስሎቻችን በጎግል እንዲተነተኑ ካልፈለግን ግላዊነታችንና ደህንነታችንን ለመጠበቅ ይህን ቁልፍ አጠፋዋለሁ። በሶስተኛ ደረጃ ደግሞ ወይም ሶስተኛው አማራጭ ፍላሽ ስክሪን የሚባል ነው። ይህ ቁልፍ በራሱ መረጃ አይሰበስብም፣ ይልቁንም ማስጠንቀቂያ ተግባር አለ። ይህንን ካበራ ነው የጉግል ረዳቱ በስክሪኑ ላይ ያለውን መረጃ ለመድረስ ሲሞክር ወይም ሲተነትን የስልኩ ስክሪን ጠርዝ ለጥቂት ጊዜ ይበራል። ብልጭ ድርግም የሆነ ብልጭ የሚል ምልክት ይሰጠናል ማለት ነው። ይህ ባህሪ ረዳቱ መቼ እያዳመጠ ወይም ስክሪኑ እያየ እንደሆነ ይነግረናል ወይም እያየ እንደሆነ እንድናውቅ ይጠቅመናል። ስለዚህ ከላይ ያሉት ሁለቱ ቢጠፉ
ይሄኛው ቢጠፋ ቢበራ ግንዛቤ ይሰጠናል። ሙሉ ደህንነት ከፈለግን ግን ይሄን ማጥፋት እንችላለን። ለበለጠ ደህንነታችሁ ግን የመጀመሪያዎቹ ሁለቱን እንድታጠፏቸው እመክራችኋለሁ። ፍላሽ ስክሪን የሚለውን ግን ማብራትን ማጥፋትን እንደፈለጋችሁት ማድረግ ትችላላችሁ፣ እንደ ምርጫችሁ ማለት ነው። ስለዚህ በአጠቃላይ እነዚህ ሁለቱን ማጥፋት የጎግል ረዳቱ በስክሪኑ ላይ ያለውን የግል መረጃ እንዳይሰልልና እንዳይተነተን መከላከል ትችላላችሁ። አሁን እንደገና ወደ ኋላ እንመለስ። እዚህ ሴቲንግ ውስጥ ፕራይቬሲ ኤንድ ሴፍቲ የሚለውን ጫን እናድርገው። አሁን ደግሞ በስክሪኑ ላይ የምናየው የሰርች ሰርቪስስ ወይም የፍለጋ አገልግሎቶች ታሪክ አስተዳደር ገጽ። ይህ ገጽ ጎግል በተለያዩ ምርቶቹ እንደ ጎግል ፍለጋ፣ ካርታ፣ ጉዞ ወዘተ ውስጥ ስለኛ የሚሰበስበውን መረጃ የሚያሳይ ማዕከል። እንደምትመለከቱት አሁን በስክሪኑ ላይ ዩር ሰርች ሰርቪስ ሂስትሪ ሲቲንግ ኢዝ ኦን ይላል። ይህ ማለት ታሪኩ እየተቀዳ ነው ማለት ነው። ከታች ደግሞ አውቶ ዲሌሽን ኢዝ ኦፍ ይላል። ይህ በጣም አሳሳቢ ነው። ጎግል እኛ ካላጠፋ ነው በስተቀር የፍለጋ ታሪካችን ለዘላለም እንደሚጠቀምበት ይነግረናል ማለት። ይህንን ለማቆም ከዩ ሰርች ሰርቪስ ሂስትሪ ሲቲንግ ኢዝ ኦን ቀጥሎ ያለውን ቀስ ምልክት ይቺ ይበልጣል ምልክቷን ይቺን ስንጫናት ተርን ኦፍ የሚለውን ቁልፍ እንጫናለን ማለት ነው። ይህን በማድረግ ጎግል ከዚህ በኋላ አዲስ የፍለጋ ታሪካችንን እንዳይመዘግብብን እንከለክለዋለን። ቀደም ሲል የተሰበሰበውን ታሪካችንን ወይም መረጃችንን ለማጥፋት ከታች ዲሌት የሚል ምናሌ አለ። በመጫን የመጨረሻውን ሰዓት ሰርዝ፣ የመጨረሻውን ቀን ሰርዝ ወይም ሁሉንም ጊዜ ሰርዝ የሚሉትን አማራጮች በመጠቀም ወይም ዲሌት ኦል ታይም የሚለውን በመጠቀም እስካሁን የተከማቸብንን የግል ታሪክ ማጥፋት እንችላለን። ለወደፊቱም ቢሆን ታሪካችሁ እንዳይከማች ከፈለጋችሁ አውቶ ዲሌት የሚለውን ባህሪ ማብራት ትችላላችሁ። ይህንን ካደረጋችሁ ጎግል የቀድሞውን ታሪካችሁን ለምሳሌ ከ3 ወር በላይ የሆነውን በራስ ስር እንዲሰርዝ ማዘዝ ትችላላችሁ። ይህ ግላዊነታችሁ በጣም ጥሩ መከላከያ ነው። በአጠቃላይ በዚህ ገጽ ላይ የፍለጋ ታሪካችሁን ማጥፋት፣ አውቶማቲክ መሰረዝ፣ ማብራትና እስካሁን የተከማቸውን መረጃችሁን ማጥፋት ትችላላችሁ። ይህን እርምጃ በመውሰድ መረጃችሁን ለመጠበቅ ወሳኝ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።